ታዲያ የት ነው ተወልደህ ያደግከው? ከፋ ቦንጋ ከፍቼው ነሃል በደንብ እንዲህ እኔ ስለ ቴክኖሎጂ መክረዋለሁ። ያው በአእምሮ በአስተሳሰብ እንለያለን። እሱ ኮሚኒስት ነው፣ እኔ ፍርሃ እግዚአብሔርን ማመን ኢትዮጵያዊ አንድ ወጣት አገልጋይ ነው እና ግዴላችሁም ወጣት ነኝ እኔ በልቤ 19 ዓመት ነው እድሜ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው የትውስታ ፕሮግራማችን ስለ ዶክተር ኢንጂነር ቅጣው እጅጉ እናነሳለን እና ኢትዮጵያ ከዚህ ትበልጥ ነበር። በንግሥተ ሳባ ጊዜ እስከ ማዳጋስካር ትገዛ ነበር። አሁን ሴቶቹ ወይዘሮ አስካለ በላይነህ በከፋ ጠቅላይ ግዛት በቦንጋ ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በቦንጋ፣ በዋካ፣ በጅማ ከተማ ካጠናቀቁ በኋላም ባህር ዳር በሚገኘው ፖሊቴክኒክ ኮሌጅ ከፍተኛ ትምህርታቸውን አጠናቋል። ዶክተር ቅጣው እጅጉ ወደ ጃፓን ሀገር በመሄድ በኦሳካ ዩኒቨርሲቲ በቋንቋና የጃፓን ኢኮኖሚ፣ በሂሮሺማ ዩኒቨርሲቲ የኢንዱስትሪና አውቶሞቲቭ ኢንጂነሪንግ አጥንተው ትምህርታቸውን አጠናቋል። በኋላም አሜሪካን ሀገር ስኮላርሺፕ አገኝተው በቢዝነስ አድሚኒስትሬሽን ማስትሬታቸውን በመጨረሻም ለትምህርት ባላቸው ከፍተኛ ፍላጎት በኤሮስፔስ ምህንድስና ዶክተሬታቸውን ተቀብለዋል። በልጅነታቸውም የድቁና ትምህርታቸውን ቀስመዋል። ዶክተር ኢንጂነር ቅጣው እጅጉ በናሳ ሲስተም መሐንዲስነትና በጠፈር ሳይንቲስትነት እየሰሩ ሲሆን ከሌሎች መሐንዲሶችና ሳይንቲስቶች ጋር በመተባበር ለእኛ ዓለም ፕላኔት ኤርዝ እና ለተቀሩት ፕላኔቶች ምርምር ሳይንስ ፕላኔታሪ ሳይንስ ሪሰርች ኤንድ ኤክስፕሎሬሽን የሚረዱ የጠፈር መንኮራኩሮችና ሮኬቶችን ፈጥረዋል። ዶክተር ኢንጂነር ቅጣው እጅጉ በዚህ ከፈጣሪ በተቸሩ ታላቅ ችሎታና እውቀት ለዚች ለምንኖርባት ዓለምና ሕዝብ ታላቅ አስተዋጽኦ አበርክተዋል። ከነዚህም ጥቂቱን ለመጥቀስ ለናሳ 2 የኤሮስፔስ መወርወሪያ ሜካኒዝም፣ ለቦይንግ ኩባንያ ሲሙሌተር፣ ፍላይ ዳይናሚክ ሲሙሌተር እና አድቫንስ ኦር ኔክስት ጄኔሬሽን በመባል የሚታወቀውን ግሎባል ፖዚሽን ሳተላይት ሲስተም ከፈለሰፉት ውስጥ አንደኛ ሰው እሳቸው ነበሩ። ዶክተር ቅጣው እጅጉ ትራንስቴክ ኢንተርናሽናል በመባል የሚታወቀውን ዓለም አቀፍ የቴክኖሎጂ ድርጅት በመመስረት የተለያዩ ሀገሮች የቴክኖሎጂ አቅማቸውን እንዲያሳድጉ በአማካሪነት አገልግለዋል። ዶክተር ቅጣው ከባለቤታቸው ከወይዘሮ ስቴላ እጅጉ ጋር በመልካምና በደስታ ጋብቻ ተጣምረው የኖሩ ሲሆን ቢኒያም፣ ያሬድና አቢጋል የተባሉ የሁለት ወንዶችና የአንድ ሴት አባት ነበሩ። ዶክተር ቅጣው እጅጉ ወደ ኦስቲን ቴክሳስ ዘመዶቻቸውን ለመጠየቅ መጥተው ድንገት በደረሰባቸው ህመም ምክንያት በጥር 13 ቀን 2006 እንደ አውሮፓውያን አቆጣጠር በ58 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዶክተር ቅጣው እጅጉ በመልካም ባህሪያቸው የተወደዱ፣ በትምህርታቸው የተመሰገኑ፣ በስራቸው የተደነቁ፣ በራያቸው ብዙ ተከታዮችን ያፈሩ፣ የብዙ ተስፋና አራያ እንዲሁም የሀገር ኩራት የሆኑ ታላቅ ሰው ነበሩ። የተከበራችሁ ተመልካቾቻችን የትውስታ ፕሮግራማችን ስለ ዶክተር ኢንጂነር ቅጣው እጅጉ አነሳን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ሰላም። ቦንጋ አንድ ነጭ አይረግጣትም ኢትዮጵያውያን ካላከበረ። እንዳጫወትኳችሁ መጀመሪያ ኢትዮጵያን ማስከበር፣ ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንዴ ያከብራል፣ ኢትዮጵያዊን ያከብራል።